ሸክም የከበደባችሁ ወደ እኔ ኑ እማሳርፋችኋለሁ የሚለው የእግዚአብሔር አሳራፊው ቃሉ ለሚያምንና በትክክል ለሚሰማ ነው። ለሚቀበልም ጭምር ነው። መተላለፍም አለ። መተላለፍ ቃሉ በሌላ አቅጣጫ ያልፋል፣ እኛ በሌላ አቅጣጫ እንሄዳለን። ቃሉና ሕይወታችን ይተላለፋሉ። አንዳንድ ጊዜ የሰው ልጅ ኑሮም እንደዚህ ነው። ለምንድነው የጠየቅነው መልስ የማያገኘው ብለን? ለምንድነው የለመንነው ልመና የማይሰጠን? እግዚአብሔር ለምን የማይሰማን? ለምንድነው ችግር የማይፈታ? ቋጠሮዬ አሁንም እንደተቋጠረ ነው፣ ሐዘኔ ወደ ደስታ አልተለወጠም፣ ችግሮች እንዳሉ ነው ብለን ብዙ ጊዜ የምናየው ስለ ሁለት ጉዳይ ነው። የመጀመሪያ እግዚአብሔር ፈታኝ ነው፣ ግን በፈተና እንድንወድቅ አሳልፎ አይሰጥም። ሰው በሶስት ነገር ይፈተናል። በአሰናካዩ በሚጥለው በዲያብሎስ ይፈተናል። የዲያብሎስ ፈተና የሰይጣን ፈተና ሌላ ነው። ሰው በስጋውያን ይፈተናል፣ ሰው በራሱ ይፈተናል። በእነዚህ በሶስቱ ብቻ ነው። ስለዚህ የዲያብሎስ ፈተና የራሱ ሐሳብና ስሜት ፈተናና የስጋ ፈተና። ስጋ ፈተና ማለት የራሱ ጓደኛው ማለት ነው። ስለዚህ አለ በዚህ ሶስት ነገር የተመላችናል። ከባዱ ፈተና ግን የሰይጣን ፈተና ነው። የእግዚአብሔር ፈተና መውጫ አለ። ያለ መውጫ እግዚአብሔር ማንንም አይፈትንም። ለዚህ ነው እንድትወድቁ እግዚአብሔር አይፈትናቸው፣ እንድትጸኑ ይፈትናቸዋል። እንድንወድቅ እግዚአብሔር አይፈትነንም። እንድንጠና እንድንጠነክር እግዚአብሔር ይፈትናል። እውነት ነው። የእግዚአብሔር ፈተና መውጫ አለው ይላቸዋል። የኢዮብ የሕይወት ታሪኩ ስናየው ፈተናው መጀመሪያ በእግዚአብሔር በኩል የተፈቀደለት ነበር። እውነት ነው። ሰይጣን በእግዚአብሔር ፊት ቆመ ይላል። ቆመ ኢዮብን ለመክሰስ፣ ደጉን ኢዮብን ለመክሰስ። ስለዚህ ክፎችም ይከሰሳሉ፣ ደጋጎችም ይከሰሳሉ። ዓለም ላይ እንደውም ደጋጎች ብዙ ጊዜ ይከሰሳሉ። በመጽሐፍ ቅዱስ ላይ ደጋጎቹ ሲከሰሱ እናያለን። ሰይጣን ደጋጎቹን መልካሞቹን ሲከስ እናያለን። ብርሃነ ዓለም የተባለው ወንጌሉን በመያዝ ዓለምን ሲያበራ የነበረው ጽኑ የሐዋርያ ቅዱስ ጳውሎስ ሙሉ ጤንነቱን ስንመለከት ግን የጤና ችግር እንደነበረበት መጽሐፍ ቅዱስ ይናገራል። ቀና ብሎ ሲመለከት ይህንን ደዌ አንሳለኝ አገለግልህ ዘንድ ሙላቴን እፈልጋለሁ አለ። እግዚአብሔርን ማገልገል በሙላት ውስጥ አይደለም፣ በጉለት ውስጥ ነው። በጉለት ውስጥ ነው። ስለዚህ አንዱ አካል ወይ ደግሞ የአካል ክፍል ሰላላ የሰለለ ነው። ሙሉ ላይሆን ይችላል። ከነ ችግሩ እግዚአብሔርን ማገልገል ያ ነው። ለምን? ዓላማው ሰማያዊ ስለሆነ። ዓላማው ሰማያዊ ስለሆነ ለምን? ዓላማው መንፈሳዊ። ስለዚህ የመንፈስ ቅዱስ ሐሳብና የርኩስ መንፈስ ሐሳብ መካከል ልዩነት አለ። ቅዱሱ የእግዚአብሔር መንፈስ የረቂቁን እርኩሱን የሌላው መንፈስ ስለሚዋጋ፣ ስለዚህ በዚህ አንጻር ይህንን ደዌ አንሳለኝ አገለግል ብርቱ ሆኜ በተሻለ መልኩ አይደለም። ስለዚህ ከነጉለቱ ከነምነቱ እግዚአብሔርን ማገልገል ጽዳት ስለሆነ ኢዮብን ለመክሰስ በእግዚአብሔር ፊት ቆመ ይላል። ሰይጣን ሁሉ ጊዜ ከሳሽ ነው። መንፈስ ቅዱስ ግን ከሳሽ ሳይሆን ወቅሶ የሚመልስ ነው። ለዚህ ነው ትንቢተ ዘካርያስ ምዕራፍ 3 ላይ የምናየው ሰይጣን ኢዮብን እንደከሰሰ ሁሉ ኢያሱን ሲከስ እንመለከታለን። ምክንያቱም ዓለም የክስ ስፍራ ስለሆነች ዓለም አንዱ አንዱን ይከሳል። አንዱ ተከሳሽ አንዱ ከሳሽ ነው። አንዱ ገዳይ አንዱ ተገዳይ ነው። ዓለም ሁለት ገጽ አላት። በአንድ መልክ በመንፈሳዊ ሕይወት ብቻ እንደ መላእክት መኖር የምንችለው በሰማይ ነው። በሰማይ ነው። ሰይጣን በእግዚአብሔር ፊት ቆሞ ዘካርያስን ኢያሱን ይከስ ነበር። የእግዚአብሔር ነቢይ ታላቁ መሪ እግዚአብሔርን በፍቅር የሚያገለግለው ጽኑ ያ እስራኤልን ይመራ የነበረ ቆሞ ይከስ ነበረ። ኢያሱ አዳፋ ልብስ ለብሷል፣ ካህን ነው፣ ጥምጥሙ ልብሱ ሁሉ ቆሽሿል፣ አልፏል እያለ ኢያሱን ይከስ ነበረ። አዎ እውነት ነው። የኢያሱ ልብስ እድፈት ነበረው። አዎ ነበረው። አዳፋ ነው። ለምንድን ነው ታዲያ ሰይጣን የከሰሰው? ለመሆኑ ኢያሱስ ቢሆን አዳፋ ልብስ የለበሰው ለምን ይመስላችኋል? ኢያሱ የስሙ ትርጓሜው መድኃኒት ነው። እስራኤል ሁሉ መድኃኒት ብሎ ኢያሱ ይጠራል። እውነት ነው። በእነ ስሚናሶር የተባለው ንጉሥ የአረመኔው ክፉ ንጉሥ በዛ
ከዘመን እንኳን እስራኤልን ያሻገረ ብርቱ የእግዚአብሔር ነቢይ ነው። ጣዖት በሚመለክበት ዘመን ምርጫውን ያደረገ ሕዝቡን እየመራ እኔና ቤቴ እግዚአብሔርን እናመልካለን፣ ምርጫችን እሱ ነው፣ የምታመልኩትን ምረጡ እያለ ምርጫውን ሐሳቡን ሁሉ እንዲከተሉ እያደረገ ነበር። ግን ኢያሱ ይከሰዋል። ኢያሱን ሰይጣን እየከሰሰ ነበረ። አየህ አለ የእግዚአብሔር መልአክ፣ ኢያሱ የለበሰው አዳፋ ልብስ የእስራኤል ልብስ ነበረ፣ የእስራኤል ማንነት ነበረ። በጉያዎቻቸው በእጆቻቸው በእያንዳንዱ ከረጢት ውስጥ ደብቀው ጣዖትን ይዘው ይወጡ ነበር። ግን ያንን ገበና ሁሉ እየሸፈነ እየመራቸው ነበር። ግን ያን ችግራቸውን ሁሉ እየሸፈነላቸው ነበረ። ያ ነው ነቢይነት። ኢያሱን የከሰሰ ነበር። ከሳች ነው ሰይጣን። ኢዮብን ከሰሰ። ደግ ነው፣ መልካም ነው፣ ቅን ነው፣ የእግዚአብሔር ሰው ነው በሚባሉ በእግዚአብሔር ስም በሚጠሩ በመልካሞቹ ሕይወት ውስጥ ሁል ጊዜ ሰይጣን ክስ አለው። በሚጸልዩ በደጋጎቹ ታምነው ለሚኖሩ ታምነው ለሚያገለግሉ በፍቅር እግዚአብሔር ሁል ጊዜ ለሚጸኑ ሰይጣን ከጀርባቸው ክስ አለ፣ ዶሴ አለ፣ ፋይል አለ፣ የፈረመባቸው አንድ ነገር አለ። ስለዚህ ቆሞ ከሰሰ። ኢዮብን አይተሃል? የት ደረስክ? ቤት ወጣ፣ ቤት ገባ፣ ያልደረስክበት ስፍራ አለ? የለም። ስፍራዎችን ሁሉ ቃኝቻለሁ። በስፍራው እያንዳንዱ ስመለከት ግን ኢዮብ ሁሉ ነገር የተሳካለት ነው። እውነት ነው። ኢዮብ የተሳካለት በቤት ውስጥ ውጭ ሁሉ ባለጸግነቱ እጅግ የሞላ ነው። ያ የሚጠፋ ነገር ነው፣ እንደሚጠፋ ያውቅ ነበር። ስለዚህ ኢዮብ ስኬታማ ነው። ኢዮብ ደስተኛ ነው። ለምንድን ነው ለመሆኑ ኢዮብ ደስተኛ ይሆናል? ባለው በባለጸግነቱ በነበረው ከብት፣ ፍየል ወይ ደግሞ ግመል ባለው ነገር ነው? አይደለም። ኢዮብ ካለው ይልቅ ባለጸግነት ለሱ ትልቁ ባለጸግነት እግዚአብሔር መኖሩ ነው። ለሱ ይሄ ነው እግዚአብሔር ለሱ ሁሉ ጊዜ እግዚአብሔርን የሚያመልክ መሆኑ፣ ፍቅረ እግዚአብሔር በልቡ አምልኮተ እግዚአብሔር፣ ፈሪሃ እግዚአብሔር፣ ሕገ እግዚአብሔር በሚጠብቁ ሰዎች ሁሉ ጊዜ እነዚህ ሰዎች ባለጸጎች ናቸው። ምንም ባይኖሩ እንኳን ዓለም የምትሰጠውን ነገ ትቀበላለች። ዓለም ያጌጠችን ያለበሰችን ፈትተናል፣ በርተናል፣ አምረናል ካል ነገ ትገፈናለች። ስለዚህ የተገደበችው ያልተገደበ ጸጋ በእግዚአብሔር በኩል የሚሰጥ ብቻ ነው። ለዚህ ነው የተጠመቃችሁ ሁላችሁ ክርስቶስን ለብሳችኋል የሚለው። የትኛው ነው ለመሆኑ? ተጠመቃችሁ አለ ቅዱስ ጳውሎስ። ለመሆኑ የተጠመቃችሁ ሁላችሁ ማንን ለብሳችኋል? ክርስቶስን ለብሳችኋል። ምን ማለት ነው? ክርስቶስ በእናንተ ውስጥ አለ። የጽድቅ ሕይወት፣ የዘላለም ሕይወት፣ የማይሞት ማንነት ሕይወትና ዘላለማዊ ማንነት እኔ ነኝ እንዳለው ሁሉ ማለት ነው። መንገድ ሕይወት ሁሉ ጊዜ እኔ ነኝ እንዳለው ሁሉ። ስለዚህ የተጠመቃችሁ ሁላችሁ እርቃናችሁ አይደላችሁ። በእግዚአብሔር ጸጋ ያላችሁ የክርስቶስ ልብስ በእናንተ ውስጥ አለ። ጸጋው ለእግዚአብሔር ያሉ ምስለ ኩልክሙ የእግዚአብሔር ጸጋ በእናንተ ከእናንተ ለእናንተ ተሰጥቷቸዋል። ማንም ሊቀማ ማንም ሊወስድ የማይችል እግዚአብሔር ጸጋ ብዙ ነው። ስሙ የተመሰገነ ይሁን። የማን ጸጋ? እግዚአብሔር ጸጋ ነው። አየር የማን ጸጋ ነው? ንገሩኛ። ክረምትና በጋ የማን ጸጋ ነው? ፀሐይ የማን ጸጋ ነው? ብርሃን የማን ጸጋ ነው? ተፈጥሮች እያንዳንዱ የእግዚአብሔር ጸጋ ነፃ የምንቀበለው ነው። ነፃ የምንቀበለው ነው። አየሩ ነፃ ነው። ክፍያ አለው፣ እሱ ሌላ ጉዳይ ነው። ግን የመጀመሪያው ክሬሽን የተባለው ተፈጥሮ እግዚአብሔር የሰጠን እኛ ከተሰጠን ካገኘነው እንደገና ለሰው እየሸጥን ነው እንጂ የመጀመሪያ የእግዚአብሔር ጸጋ የማይለወጥ ጸጋ ነው። የማይለወጥ ጸጋ ነው። ስለዚህ በሚናፈሰው በነፋስ ውስጥ በአየር ውስጥ አሲድ ሌላ ቢኖር ማንም መኖር አይችልም። እግዚአብሔር ግን ንጹህ አየር ይሰጣል። ጸጋው ለእግዚአብሔር ያሉ የተባለው የእግዚአብሔር ጸጋ ነፃ ስጦታ እሱ ብቻ መስጠት የሚችል ማንም ሊሰጥ የማይችል እግዚአብሔር ብቻ የሚሰጠው ጸጋ የማን ጸጋ ነው? የእግዚአብሔር ጸጋ ነው። ኢዮብ ባለጸግነቱ ከእግዚአብሔር ዘንድ ነው። በዚህ ዓለም የምንቀበለው ሁሉ በዚህ ዓለም ይቀራል። ሰማያዊ ክብርን እሹ ነው። የሚጠፋው አይደለም፣ የማይጠፋው ነው። አስቀድማችሁ የእግዚአብሔር መንግሥት ፈልጉ፣ ሌላው ይጨመርላችሁ። አስቀድማችሁ ማስቀደም ያለበት። ስለዚህ ዓለም ሁለት
ሁለተኛ ናት፣ የእግዚአብሔር መንግስት አንደኛ ናት። የእግዚአብሔር መንግስት እሹ ፈልጉ፣ ሌላው ይጨመርላችኋል። የዓለም ጉዳይ የተገደበ የማይገደመውን ያልተገደመውን የእግዚአብሔር መንግስት እሹ ነው። እስኪ እንመለስ ወደ ኋላ። ኢዮብ በዚህ ውስጥ ሁሉ በፈተናዎች አልፎ እግዚአብሔር ሰጠ፣ እግዚአብሔር ነሳ። ስለዚህ የእግዚአብሔር ስም የተመሰገነ ይሆናል። እዚህ በማጣት ማግኘት ጤና ቢኖር ባይኖርም ስለ ምድራዊ ጉዳይ ነው። ኢዮብ ግን የፈለገ ሰማያዊ ጤና ማንነት ነው። ወንጌል ሰማያዊ ማንነታችንን የምናይበት እውነተኛ መስታወት ነው። በወንጌል መስታወትነት ራሳችንን ማየት ካልቻል ከንቶች ነን። ለዚህ ነው ዘመኑ ተቀይሮ የማንቀየር ከሆነ አዲስ ኪዳን ክርስቶስ በተገለጠበት መስቀል ላይ ዋጋ በከፈለበት በዚህ አይነት መልኩ ነው እናንተ የእግዚአብሔር ቤተ መቅደስ ናቸው ሲበሉ። የማን ቤተ መቅደስ? የማን ቤተ መቅደስ? ቤተ መቅደስ የምስጋና ስፍራ ነው። ቤተ መቅደስ የአገልግሎት ስፍራ ነው። ቤተ መቅደስ የእግዚአብሔር ክብር የሚገለጥበት ስፍራ ነው። ቤተ መቅደስ የቅድስና ስፍራ ነው። ቤተ መቅደስ የአምልኮ ስፍራ ነው። ቤተ መቅደስ ሰማያዊ ስፍራ ነው። ለዚህ ነው ሊቁ ቅዱስ ያሬድ እንተ በምድር ስረቢያ ወበሰማይ አይጹቂሃ፣ መሰረቶቿ በምድር ላይ ነው፣ ግን ጫፎቿ የት ነው? ሰማይ ነው። ይቺ ቤተ መቅደስ መጀመሪያ የምናመልክባት እግዚአብሔርን ስሙን የምንጠራባት ብቻ አይደለም። ከቤተ መቅደስ በፊት በብሉይ ኪዳን በኦሪቱ እስራኤላውያን ለእግዚአብሔር መስዋዕት የሚያቀርቡበት ስፍራ ቴምፕል የተባለ ወይ ደግሞ ድንኳንም ሊሆን ይችላል። ከእግዚአብሔር ጋር የሚገናኘው መገናኛ የተባለው እግዚአብሔርና ሰው የሚገናኝበት የኪዳኑ ጽላት ሕዝቡን የሚያናግርበት ሙሴ ወደ ሲና ተራራ ወጥቶ የእግዚአብሔርን ክብር አይቶ ሙሴን ማየት እስከሚሳናቸው እስራኤላውያን ከተራራ ሲወርድ የእግዚአብሔር ክብር በሙሴ ላይ ነበር ይላል። በነቢይነት ነው የእግዚአብሔር ክብር በሙሴ ላይ የነበረው። ስመላንጾ መንፈስ ለኢዎ ነቢያት ለእግዚአብሔር ወተናጸሩ ምን ማለት ነው? ፊት ለፊት እግዚአብሔርን አዩ። ማየትም አይደለም፣ የእግዚአብሔር ክብር በነቢያቱ ላይ ነበር ይላል። በነቢያቱ ላይ ነበር። ለምን? የእግዚአብሔርን ቃል ወደ ሕዝቡ በቀጥታ በከመይቤ እግዚአብሔር እንዳለ እያሉ ከእግዚአብሔር ወደ ሕዝቡ ቃሉን ያመጣሉ። ሕዝቡ ፍቅረ እግዚአብሔር ገንዘብ እያደረጉ ሕገ እግዚአብሔር አምልኮተ እግዚአብሔር እየታዘዙ በረከትን ረድኤትን ከጠላት እያመለጡ በፍቅር እየተጣበቁ ወደ ተገባላቸው ወደ ኪዳኑ ምድር ያቺ ተስፋይቷ ወደ ከነዓን ሙሴን እንዲህ አይነት መልኩ እየመራቸው ነበረ። በዚህ ሁሉ ግን ድንኳኑ ዛሬ ዘረጋሉ ነገ ይነቅላል። ከዘረጉ ከተከሉ እግዚአብሔር በዚያ ይገለጥላቸዋል። እኔ የእግዚአብሔርን ፊት የሚያዩበት ቤት የእግዚአብሔር ቤት መስዋዕት የሚያቀርቡበት የምስጋና መስዋዕት የኦሪቱ መስዋዕት የእግዚአብሔርን ምሕረት የሚያገኙበት ስፍራ ነበረ። ነገር ግን ፍጹም ስርየት አይደረግም። ግን ከእግዚአብሔር ጋር ይነጋገራል። ከደዌ የሚድኑበት ከስጋዊ ደዌ ከስጋዊ በሽታ የሚፈወሱበት ስፍራ ነበረ በኦሪት ማለት ነው። በብሉይ ኪዳን እናንተ የእግዚአብሔር ቤተ መቅደስ ናችሁ አለ። አሁን ግን አዲስ ኪዳን ላይ እናንተ የማን ቤተ መቅደስ? የእግዚአብሔር ቤተ መቅደስ ናችሁ አለ። ያው እናንተ ናችሁ። ስለዚህ መጀመሪያ ቤተ መቅደስ ከኦሪቱ የተሻለ ነዋበጉ ለእግዚአብሔር ዘያትት ኃጢአት ዓለም የዓለምን ኃጢአት ሁሉ የሚያስወግድ ከማስወገድ በላይ ዕለት ዕለት በየጊዜው መስዋዕቱ የሚገኝበት ቤተ መቅደስ የአዲስ ኪዳን ይቺ አሁን ያለንባት ነው። ያለንባት ነው። ይቺ ቤተ መቅደስ የሚያደርጋት የእግዚአብሔር ማደሪያ ያደረጋት የመጀመሪያው የክርስቶስ ቅዱስ ሥጋውና ደሙ ዕለት ዕለት ስለሚቆረስበት ነው፣ ስለሚገኝበት ነው። መስዋዕት አማናዊ መስዋዕት የአዲስ ኪዳን መስዋዕት ካህን ሊቀ ካህን ዓለምን ሁሉ ሊያድን የሚችለው የሚያድነው የሚገኝባት ቤተ መቅደስ ትለያለች። ለዚህ ነው ቤተ መቅደስ የቅድስና ስፍራ፣ የመቀደሱ ስፍራ፣ የመባረክ ስፍራ፣ የቅድስና ክብር የሚገኝበት ስፍራ፣ የልጅነት መጎናጸፊያ ስፍራ። ለዚህ ነው ዳግመኛ ካልተወለዳቸው
የእግዚአብሔር ልጆች ተብላችሁ ልትጠሩ አትችሉም። ልትወለዱ ያስፈልጋችኋል። የምንወለድባት ሰማያዊ ልደት፣ ሁለተኛ ልደት፣ የእግዚአብሔር ልጅነት በመንፈስ ቅዱስ በእሳት የምንለወጥበት የመጀመሪያ አይደለም፣ ሁለተኛ ልደት ነው። ወደ እግዚአብሔር መንግሥት የምንቀላቀልበት ህብረት የምንሆንበት ከመላእክት ጋር አንድ የምንሆን ቤተ መቅደስ የተባለችው መጀመሪያ ይሄ አምልኮተ እግዚአብሔር የሚፈጸምባት መቅደስ ናት ይላል። ይሄ ነው የድነት ስፍራ። ለዚህ ነው ሄራቅሊስ ምን አለ? ያለዚህ ድነት አይከናወንም፣ ያለዚህ ድነት አይፈጸምም። ድነት የሚፈጸመው በክርስቶስ መስዋዕትነት ነው። በክርስቶስ መስዋዕት ነው። መስዋዕት እሱ መስዋዕት የጽድቅ መስዋዕት አማናዊ መስዋዕት ነው። ቅዱስ ጳውሎስ ግን እናንተ የእግዚአብሔር ቤተ መቅደስ ናችሁ አለ። የትኛው ነው? ይሄንን ነው ያለው። እናንተ ግን የእግዚአብሔር ቤተ መቅደስ ናችሁ አለ። አሁን ይሄ ነው ትልቁ የትምህርቱ ዓላማ። አንተ አንቺ ሁላችን የማን ቤተ መቅደስ? የእግዚአብሔር ቤተ መቅደስ ናችሁ ነው የሚለው ቅዱስ ጳውሎስ መጽሐፍ ቅዱስ ብለዋል። ግን እኛ ነን ለምንድን ነው የሚጎለን? የእግዚአብሔር ቤተ መቅደስ የማንሆንበት ምክንያት ቅድም የቤተ መቅደሱን ክራይቴሪያ የቤተ መቅደሱ ማንነት ገልጸናል። ቤተ መቅደስ ከዛም አልፎ የምስጋና ስፍራ ነው። መላእክት ዕለት ዕለት የሚቃኟት የሚገኙባት ስፍራ ነው። እግዚአብሔር የመላእክትን ዜማ የመላእክትን ምስጋና የሚደመጥ የሚሰማበት ስፍራ ነው። እናንተ ዝም ብትሉ እንኳን ሰማያውያን ዝም አይሉም፣ መላእክትም ዝም አይሉም። ዝም ቢሉን እንኳን የቢታንያ ድንጋዮች ያመሰግኑኛል። እግዚአብሔር በስነ ፍጥረት የሚመሰገን አምላክ የምስጋና ጉለት የለበት። እግዚአብሔርን ባመሰገንን ቁጥር ክብራችን ከፍ ይላል። ሰማያዊ ክብራችን ማንነታችን ይረጋገጣል። ዜግነታችን ሰማያዊ ይሆናል፣ ምድራዊ አይሆንም። ስለዚህ ሰውነታችን ከምድራዊ ይልቅ ሰማያዊ ይለወጣል። በዚህ ዓለም ላይ የሚኖሩ ሁሉ ከእግዚአብሔር መንፈስ የተለዩ ከሆኑ ግን በሥጋዊ መንፈስ የተያዙ ናቸው ይላል። እግዚአብሔር በቅዱሱ መንፈስ ሲቃኘን ሁላችንም አሜን በሉ። ለዚህ ነው እግዚአብሔር ልጆች። ስለዚህ እናንተ የማን ቤተ መቅደስ ናችሁ? የእግዚአብሔር ቤተ መቅደስ ናችሁ አለ። እንግዲህ አካላችሁ የእግዚአብሔር ቤተ መቅደስ ነው። ሰሎሞን 46 ዘመን በሙሉ የፈጀ ቤተ መቅደስ ሰርተዋል፣ በብርና በወርቅ ብቻ። ያንን ቤተ መቅደስ ዳዊት ለመስራት ጓጓ፣ ግን ለዳዊት አልተፈቀደለት። ያንን ቤተ መቅደስ ለማነጽ ለመስራት ዳዊት ተነሳ። የልቡ ምኞት መሻቱ መልካም ነው፣ እግዚአብሔር ግን ለዳዊት አልፈቀደለት። ዳዊት መዳፎቹ ላይ ችግሮች ስለነበሩ ምንም እንኳን ቢታጠብ ቢነጻ አንሰ እፄ ዋኮሰ ምኑን ባበሰብ እግዚአብሔር ለክብር ዙፋን ላይ አስቀምጦ እንዲመራ አድርጎ እኔ ግን ወድጄ ተገድቻለሁ፣ በድያለሁ፣ በፊትም በደልን ፈጽሜያለሁ። አቤቱ እንደ ቸርነት መጠን ማረኝ። እግዚአብሔር ፊት ተንበርክኮ ንስሐ የገባ ታላቅ ሰው ነው። በረከቱ ይደረብልን። አሜን። አዎ በማን ፊት? በፊት ኃጢአትን አድርጌያለሁ። በማን ፊት ነው? ንገሩኛ። በማን ፊት? እግዚአብሔር ፊት ነው። አያችሁ፣ የምናደርጋቸው ነገሮች ሁሉ በማን ፊት ነው የምንፈጽመው? በእግዚአብሔር ፊት ነው። እግዚአብሔር ምሉ ነው፣ የትም ጉለት የለውም። ያያል እግዚአብሔር። የትኛው ጨለማ ይጋርደዋል? ይጋርደዋል? ይሸፍነዋል? አይሸፍነው። እምበን ያደረጉ ሰማይ አንተ ወደ ሰማይ ልወጣ በዚያ አለ፣ ወደ ጠልቁም ብገባ አንተ በዚያ አለ። ካንተ ወዴት ይቻላል? መሰወር ካንተ አይቻልም፣ መሸሽ አይቻልም። በሁሉ አንተ አለ። ስሙ የተመሰገነ ይሁን። ምስጋናውን ያልጎደለበት ነው። ሰማያት ይነግራ ስብሐተ እግዚአብሔር ወገብረ እደዊሁ ያየዳ ሰማያት። ሰማያት የእግዚአብሔርን የእጆቹን ሥራ ይናገራሉ፣ ምስጋናውን ያወራሉ። ይሰማል ድምፃቸው። እኛ አንሰማማ፣ መላእክት ግን ይሰማሉ። እግዚአብሔርን የሚያመሰግን ፍጥረት ብዙ ነው። ሰማያት ይነግራ ስብሐተ እግዚአብሔር ይናገራሉ፣ የእግዚአብሔርን ምስጋና ያወራሉ፣ የእጆቹንም ሥራ ያወራሉ። የእግዚአብሔር የእጆቹ ሥራ። እግዚአብሔር እጆቹ የበረከት የረድኤት የፍቅር አምላክ ነው። እጆቹ የሰላም አምላክ ነው። ለዚህ ነው እጁን ለሞት የተረጋ መስቀል ላይ ዘርግቶ ዓለምን ያዳነ። የምህረት እጁን ያየ ነው። የፍቅር እጁን ያየ ነው። መስቀል የእግዚአብሔር የምህረት እጁ ነው። የክርስቶስ ማለት ነው። የአማኑኤል የመድኃኒዓለም የምህረት እጁ ነው። መዳፎቹ እዛ ላይ ነው ያረፉ። ችንካሮቹ እዛ ላይ ነው። ዓለምን ያዳነበት
ለሰው ልጅ ያለውን ፍቅር የሰፈረ የመዘነበት ልኩ መስቀል ነው። ለዚህ ነው አባቶቻችን ይህንን ነዋ መስቀለ ሰላሙ ለክርስቶስ ዘተሰቀለ ወጡ መድኃኔዓለም እነሆ የሰላሙ አርማ ክርስቶስ የተሰቀለበት የምህረቱ መስቀል ይሄ ነው። ነዋ መስቀለ ሰላሙ የሰላሙ መስቀል ይሄ ነው። ክርስቶስ መስቀል ላይ የተሰቀለ መስቀሉ የሰላም እንዲሆን ነው። ሰላም እንዲታወጅበት ነው። ሰላም እንዲገኝበት ነው። ፍቅር እንዲገኝበት ነው። ፍቅርን ነው ያተመ መስቀሉ የክርስቶስ የፍቅር ምልክት ነው። ክርስቶስ ፍቅርን ለዓለም ያወጀበት ነው። እንመለስ ወደ ኋላ። ስለዚህ ስብሐተ እግዚአብሔር ሰማያት ይነግራ ስብሐተ እግዚአብሔር ወገብረ ይደው ያይዳ ሰማያት የእግዚአብሔር የእጆቹን ስራዎችን ያወራሉ። የእጆቹ ስራዎች እጆቹ ላይ የነበረ ሳዶር፣ አላዶር፣ ዳናት፣ አዴራት፣ ሮዳስ የተባሉ የእጆቹ ስራ ዓለም የዳነበት የእጆቹ ስራ። ታዲያ እናንተ የእግዚአብሔር ቤተ መቅደስ ናችሁ። የእግዚአብሔር የእጆቹ ስራ ናቸው። በእጆቹ ላይ የነበረው ችንካሩ አንተን ቤተ መቅደስ አድርጎ የሰራበት ነው። ዳግም እንዳትናወጥ ዳግም እንዳትንቀሳቀስ የተከለ በችንካሩ ፍቅር ዳግመኛ አንተን የወደደበት ነው። ሰይጣን ዳግመኛ እንዳያናውጥ ሲኦልን የበረበረው በዮርዳኖስ የተቀበረው የዕዳ ደብዳቤ አውጥቶ የቀደደው ወሰጠጠ መጽሐፈ ዕዳሆሙ ለአዳም ወለሔዋን የዕዳ ደብዳቤያቸው የቀደደው እናንተ የእግዚአብሔር ቤተ መቅደስ ያውማል። ያ ደብዳቤ ቀዶ ነው እንደገና የተከለን እንደገና ያቆመን በክብር ያቆመን ቀራንዮ ላይ የመቆሙ የመሰቀሉ ደሙ የማፍሰሱ ስጋው የመቆረሱ ዋጋ የመክፈሉ ውጤት የሰው ልጅ ስራ ነው። ሰውን እንደገና ቤተ መቅደስ አድርጎ ሰራ። እናንተ የእግዚአብሔር ቤተ መቅደስ ናችሁ። የማን ቤተ መቅደስ ናችሁ? የእግዚአብሔር ቤተ በኋላ መጣበታል። የእግዚአብሔር ቤተ መቅደስ ናችሁ። አንዱ ይሄ ነው። አካላችሁ የእግዚአብሔር ቤተ መቅደስ መዓዛ ያለው ጠረን ያለው መልክ ያለው ክርስቶሳዊ መልክ ክርስቶሳዊ ጠረን መዓዛው ለቅዱሳን ኢየሱስ ክርስቶስ የተባለው። ስለዚህ ጠረኑን መልኩን ደምግባቱን አንተ ላይ ተክሎ የቀረጸ የሰራ እዚህ ነው። የባሪያውን መልክ መሰለ። የባሪያውን መልክ እሱን ሆኖ መጣ። ያ ነው የእግዚአብሔር ልጅ ቤተ መቅደስ ናችሁ አለ። የቤተ መቅደስ አገልግሎት ምንድን ነው? የእኛ አካል ቤተ መቅደስ ከሆነ ግን አይሸትም። ትክክለኛ ቤተ መቅደሶች ነን። ለእግዚአብሔር የሚገባ ክርስቶስ ዋጋ የከፈለበት ቤተ መቅደስ ጥሩ። ሶስተኛው ቤተ መቅደስ እናንተ ህብረታችሁ ቤተ መቅደስ ነው አለ። አሁን የሚናጋ አሁን እየተናወጠው ያለው አሁን እየተናጋ ያለ ቤተ መቅደስ ነው። አሁን እየተናወጠ ያለው ሰይጣን እንደፈለገ በነፋስ ኃይል የሚያወጣውጠው እያናወጠው ያለው መርከቢቷ ባህር ላይ ሆና ነፋሱ ማይበሉ ተነስቶ እያናወጣው ያለው ይቺ ቤተ መቅደስ አንድ ህብረት ነው። አንድነት ነው። ያው አንድነታችሁ ቤተ መቅደስ ነው። ሐዋርያት የመጀመሪያ ቅዱስ ቤተ መቅደስ የሰሩ በፊልጵስዩስ ነው። በማርቆስ እናት ቤት ተሰበሰቡ። ህብረታቸውን ጠበቁ። ኤክሌሲያ የተባሉ አርክሌሲያ የተባሉ ቤተ መቅደሱ በዛው ነው። የሚገርመው ሁለተኛ ፊልጵስዩስ ላይ ግን ቤተ መቅደስን ተከሉ ሰሩ። ቤተ ክርስቲያን ለመጀመሪያ ጊዜ በፊልጵስዩስ ነው። ያ አይደለም እሱም እንዳለ ሆነው ግን የመጨረሻው ህብረታቸውን በማርቆስ እናት ቤት የሰሩት አንድነታቸው ግን ሁል ጊዜ ተጣብቀው እንዳይለያዩ በእነሱ መካከል ችግር እንዳይፈጠር ያደረጉ ህብረታቸውን ቤተ መቅደስ ብለው ነው የጠሩት። ቤተ መቅደስ ብለው ነው ክርስቶስ የሚገኝበት ቤተ መቅደስ። ጥሩ ሶስቱንም ካየነው የህብረቱ ጉዳይ ቤተ መቅደሱ ምንድነው? የአካል ጉዳይ አካሎቻችን ሰውነታችን ቤተ መቅደስ ከሆነ እንዴት ነው? ከቤተ መቅደስ ጋር ምንድነው ህብረት ያለው? እናንተ የእግዚአብሔር ቤተ መቅደስ ናችሁ። ራሳችን የማን ቤተ መቅደስ ናችሁ? የእግዚአብሔር ቤተ መቅደስ ናችሁ። ቤተ መቅደስ ማደሪያ ምንድነው ያልኳችሁ? ማደሪያ እስኪ በሉ ምንድነው ያልኳችሁ? ማደሪያ ማለት ለዘላለም የሚኖርበት ነው ሲላቸዋል። ለዘላለም ማደሪያ ተብሎ የተነገራት ለዳዊት ከተማ መጀመሪያ ጽዮን የተባለችው ነው። መልጫ ካለ የተባለው እግዚአብሔር በጽዮን ሆኖ እስራኤልን ያናግር ነበር። እስራኤላውያን ሁሉ እግዚአብሔርን በመንፈስ ለማየት
ለማናገር ለማምለክ ወደ ረጅሙ ጽዮን ተራራ ይወጡ ነበር። እግዚአብሔር በመንፈስ ይገለጥላቸው ነበር ይላል። ጥሩ ይገለጥላቸው፣ ክብሩን ያያሉ፣ ረድኤቱን ይቀበላሉ፣ ምሕረት ያገኛሉ፣ አንድ ይሆናሉ፣ እግዚአብሔርን ያመልካሉ፣ ፍቅረ እግዚአብሔር ገንዘብ አድርገው ይኖራሉ። ፍሬ እግዚአብሔር ስላላቸው አሕዛብ፣ አማሌቅ፣ ፍርዚያውያን፣ እያንዳንዱ ሞዓባውያን እነሱን እንዳይደፍሩ እግዚአብሔር አምባ ከለላ ሆነው ከእግዚአብሔር ጋር ስለሚኖሩ ጠላቶቻቸውን ድል እያደረጉ ይኖሩ ነበር። ወደ ማን እየጠቁ? ወደ እግዚአብሔር ከተማ ማምለጫ አምባ ወደ ተባለችው። በዚያ ስፍራ ማምለጫ ብቻ ነው፣ ማምለኪያም ጭምር ነው። ኃጢአትን አድርጎ አይደለም ማምለጥ፣ ግሏን ማምለጥ አይደለም። በደም እንዲፈጽሙ ንስሐ መግቢያቸው ስፍራ ነው። እውነት ነው። ግን እግዚአብሔር ምሕረትን ያደርግላቸዋል፣ ይጠብቃቸዋል። ከለላ አምባ ጋሻ ይሆንላቸዋል። ይሄ የአዲስ የብሉይ ኪዳን የኦሪቱ ነው። አማናዊቱ አዲስ ኪዳን ቤተ መቅደስ የማለችው ግን ሰማይና ምድር ሊወስኑ ያልቻሉት በድንግል ማርያም ማኅፀን የወሰነችው እሷ ናት። ሶስተኛው ግን እናንተ የማን ቤተ መቅደስ ናችሁ? የእግዚአብሔር ቤተ መቅደስ ናችኋል። ድንግል ማርያምን የእግዚአብሔር ማደሪያ ብንላት በሥጋ በመንፈስም ነው። የሰው ልጅ ግን ማደሪያ የሚሆነው በመንፈስ ነው። የመንፈስ ቅዱስ ማደሪያዎች ናቸው የሚለው የመንፈስ ቅዱስ መገለጫዎች ነው። ታዲያ አንድ ሰው በአንድ ጊዜ ለሁለት መንፈስ መገለጥ ይችላል? አይችልም። የሁለት መንፈስ መናፍስ ማደሪያ ሊሆን አይችልም። ወይ የእግዚአብሔር መንፈስ መገለጫ ይሆናል፣ ወይ የርኩስ መንፈስ መገለጫ ይሆናል። ዓለም እንዲህ ናት። ዛሬ በዚህ በሁለቱ አካል ነው ውጊያ ያለው። የእግዚአብሔር መንፈስ ያደረባቸው በትክክል በሚኖሩና በትክክል በማይኖሩ መካከል ነው ልዩነቱ ያለው። በእውነተኞችና በውሸተኞች መካከል ነው ልዩነት ያለው። በአንድ ጊዜ ሁለት መንፈስ በእኛ ላይ ያደር የእግዚአብሔር መንፈስ በርኩስ መንፈስ በፍጹም አይሆንም። የእግዚአብሔር ማደሪያ የእግዚአብሔር መገለጫ የእግዚአብሔር መገለጫ ነው። ለዚህ ነው በአዲስ ኪዳን የተዘጋጀልን የመመለስ የይቅርታ የምሕረት መንገድ እግዚአብሔር ያዘጋጀው። በዳዊት እንደምናየው በፊት ኃጢአትን አደረግሁ በደልን ፈጽሜአለሁ፣ እንደ ይቅርታ እንደ ምሕረት መጠን ማረኝ፣ መተላለፌንም ይቅር በለኝ። የይቅርታ አምላክ ይቅር ካለን በኋላ ግን ማደሪያዎች እንሆናለን። ለዚህ ነው እናንተ የማን ቤተ መቅደስ ናችሁ? የእግዚአብሔር ቤተ መቅደስ። ወገኖች እውነት የእግዚአብሔር ቤተ መቅደስ ነን። እግዚአብሔር በእኛ ውስጥ ካለ የእግዚአብሔር መገለጫ ከሆን ለምንድን ነው በጥላቻ የምንመላለሰው? ለምንድን ነው ስጋዊ ስሜት የሚነዳ? ለምንድን ነው እግዚአብሔር ደስ ሊለን ሲገባ ሐዘንተኞች የምንሆነው? ለምንድን ነው የእግዚአብሔር መንፈስ በሙላት ካደረን ስለ ጉልበታችን ለምን እንናገራለን? በስጋዊ ሕመም ብንያዘን እንኳን ለምንድን ነው አመመንስ ለምንድን አለን? እኛ እኮ እግዚአብሔር ልጆች ነን። መንግሥቱን ተስፋ አድርገን የምንኖር የእግዚአብሔር መገለጫዎች ነው። ለዚህ ነው ለምንድን ነው ታዲያ በስጋዊ እይታ ውስጥ አስቀምጠን በዚህን ዓለም ጉዳይ ጎደለብኝ፣ በዛልኝ፣ መጉደልም ማነስም በእግዚአብሔር መንፈስ ውስጥ እይታ ውስጥ ከገባ ስለ ሰማያዊ ክብር ብቻ እያሰብን እንድንኖር እንጂ ስለ ጉለታችን እንድንጨነቅ አይደለም። እንደውም አስቀድማችሁ እግዚአብሔር መንግሥት ርቁን ፈልጉ ሌላውን ይጨመርላችኋል የተባለው ጎደለም ማለት የምንችለው ከእግዚአብሔር ጽድቅ ጋር አነሰች። ስለዚህ አሁን በሽተኛ ነኝ ማለት የምንችለው እግዚአብሔር ባለን ህብረት ቀርበናል፣ ርቀናል፣ ተፈውሰናል ወይ ህመምተኞች ነን? አምላኪዎች ነን ወይስ ጣዖትን የምናመልክ? እግዚአብሔርን የምናመልክ ነው ጣዖትን? ደስተኞች ነን ሐዘንተኞች? ሁሉ ለእግዚአብሔር ክብር ከሆነ ይገባናል። እግዚአብሔር ክብሩን ይግለጥልን። አሜን በሉ። አስቀድማችሁ የእግዚአብሔርን መንግሥት ጽድቁን መፈለግ ነው። የእግዚአብሔር ቤተ መቅደስ ይሄ ነው። ዛሬ እግዚአብሔር ቤተ መቅደስ ውስጥ ያለው በእግዚአብሔር ቤተ መቅደስ ውስጥ የሚመለክ እግዚአብሔር ነው። በእኛ ቤተ መቅደስ ተብለን በተጠራነው ውስጥ ምንድን ነው የሚሆነው? ምን እየተደረገ ነው ያለው? ምን እያሰብን ነው ያለነው? በሕይወታችን፣ በቤታችሁ፣ በጓዳችሁ፣ በሰፈራችሁ፣ መንደራችሁ፣ በምስጢራችሁ፣ በእያንዳንዳችሁ ውስጥ በእያንዳንዳችሁ ውስጥ ስናየው እውነት ለእግዚአብሔር ቤተ መቅደስ የሚገባንን ቅዱስ ጳውሎስ እናንተ የእግዚአብሔር ቤተ መቅደስ ናችሁ፣ ያው ክርስቶስ በደሙ የሰራችኋል። ፈርሳችሁ ነበረ፣ እግዚአብሔር በደሙ እንደገና ነጻችሁ። ርቃችሁ ነበር፣
እንደ በጎች ተቅበዝባዦች የነበራችሁ ወደ ነፍሳችሁ እረኛና ጠባቂ ተመልሳችኋል። እውነት ክርስቶስ ከመቅደሰ የተመለሰ ሕዝብ ቤተ መቅደስን እንመስላለን። የእግዚአብሔር ልጆች የዚህ ዓለም ጉዳይ ወደ ሥጋዊ፣ ወደ ጎሳ፣ ወደ ጎራ፣ ወደ እያንዳንዱ ሐሳብ፣ ወደ ግላዊ ሐሳብ አልመራንም። ይኸውላችሁ ክርስቲያኖች ሰማያውያን ከሆኑ በምድራዊ ሕይወታቸው የወል ወይ የግል ሕይወት የላቸውም። ሁሉን ይሸከማሉ። መንፈሳዊ ከሆናችሁ መንፈሳውያን ከሆናችሁ አትመረመሩ፣ ግን ትመረመራላችሁ። አትመረመሩ፣ ማንም ሊመረመራችሁ አይችልም፣ ግን ትመረመራላችሁ። ስለዚህ ሰማዩ ቀላ ብራ ሆነ ትላላችሁ፣ ደመና ሆነ ይዘንባል ትላላችሁ። የሰማዩን መልክ ማወቅ ትችላላችሁ። ደመና ከሆነ ይዘንባል ትላላችሁ። ከቀላ ደግሞ ብራ የሆነ ትላላችሁ። የሰማዩን መልክ ትለያላችሁ። ግን መንፈሳዊ ሰው በዚህ አይነት መልኩ አይደለም። እያንዳንዱ የሚመረምር ግን እሱ የማይመረምር የማይፈተን በፍጹም በፈተና የማይወድቅ በፈተና ውስጥ ማለፍ የሚችል ነው አለ። ለዚህ ነው አይለፍከነ ማይከል እሳቱ ማይ ዋው ሳይከነ ውስጥ እረፍት በእሳትና በውሃ መካከል አሳለፍ። የትኛው ነው እሳትና ውሃ? አይደለም እሳትም ይጠቅማል። አዎ ውሃም ይጠቅማል አይደለም? አዎ ግን ጎጂም ነው። እሳት ውስጥ አሳለፍከኛለ። አያችሁ እግዚአብሔር ለፍጥረት ሲሰጥ ይጎዳልም ይጠቅማልም ነው። ውሃ ውስጥ አሳለፍከን፣ ፈተናው ማይበሩ እሳት ውስጥ አሳለፍከን፣ በሚያቃጥል በሚገል እግዚአብሔር ሕዝቡን ማሳለፍ ይችላል። እግዚአብሔር ሕዝቡን ማዳን ይችላል። እግዚአብሔር ሕዝቡን መታደግ ይችላል። እግዚአብሔር ሁሉ ጊዜ በፍቅር አይለየም። ስለዚህ የእግዚአብሔር ልጆች እናንተ የእግዚአብሔር ቤተ መቅደስ ናችሁ። ቤተ መቅደስ ከሆናችሁ ለቤተ መቅደስ ነው ይኖሩ። ቤተ መቅደስ ለቅድስና ብቻ የሚገባውን ስራ ይሰራል። ቤተ መቅደስ ቅዱሱ እግዚአብሔርን ብቻ ነው የሚያገለግለው። ቤተ መቅደስ ቅድስና ይፈልጋል። ቤተ መቅደስ አምልኮት ይፈልጋል። አምልኮት እግዚአብሔር። ቤተ መቅደስ ልቡ ሰፊ ነው። ቤተ መቅደስ እግዚአብሔር መመስገኛ ነው፣ መመለኪያ ነው። ቤተ መቅደስ ይሄ ነው። እናንተ የእግዚአብሔር ቤተ መቅደስ ናችኋል እና የእግዚአብሔርን ቤተ መቅደስ ጠረን የሚቀይሩ አንዳንድ አዳዲስ ነገሮች በክርስትና ሕይወታችን ውስጥ እንዳይገቡ ጥንቃቄ ይፈልጋል። እግዚአብሔር ልጅ የምንለብሳቸው የምንታጠቃቸው የምንከናነባቸው ልብሶቻችን፣ ትጥቆቻችን በየጊዜው ይታደሳሉ፣ ይታጠባሉ፣ ይነጻሉ። ግን ልባችን ማን ነው የሚያነጻ? ግን ልባችን ማን ነው የሚቀድሰው? እግዚአብሔር በልብሳችን ላይ አያርፍም። እግዚአብሔር በልብሳችን ላይ አይደለም ያለው። እግዚአብሔር ልብሳችን አይደለም፣ ልብሳቸውን አይደለም፣ ልባቸውን ቅደዱልኝ። ስለዚህ ልባችን ይፈልጋል። ልጄ ወይ ልብህን ስጠኝ። ይገርማል። እግዚአብሔር ልብ ይፈልጋል። እንግዲህ ሰው ልብ ይፈልጋል። የትኛው ነው? እኛ ልብ ቅርጽ ስለን አይደለም እንዴ በጦር ወቅተን ፍቅሬን ገልጫለሁ ፍቅራችን ገልጸናል ብለን ምናር አይደለም። ያ የሚወጋ አይደለም። እግዚአብሔር የሚፈልገው ንጹህ ልብ፣ ንጹህ ልብ ነው። እዚህ ነው ልበ ንጹሐ ፍጥር ሊተ እግዚኦ መንፈሰ ርቱዐ አትፍጠር። ንጹህ ልብን ፍጠርልን አቤቱ። የቀና ቅዱሱ መንፈስን ከኔ አታውስን፣ አታርቅ። እግዚአብሔር ንጹሐን ቤተ መቅደስ እንድንሆን ይርዳ። አሜን በሉ። ያስተማረን የመከረን የአባቶቻችን አምላክ ስሙ የተመሰገነ ይሁን። ስብሐት ለእግዚአብሔር።